ምስጋና ለስም አጠራሪው የዘላለም ቃል ኪዳን የማይጠፋ ቃል ኪዳን ያው መንግሥተ ሰማያትን እቅፍ አድርጎ የሰጠው ለአብርሃም እግዚአብሔር ነው። ታዲያ ያ ባለጸጋ ሰው ምንድነው ያለው? እዛው ነው የተመልከቱ። ስትመለከቱ ምን ይላል? አይ እኔ ወደ እናንተ መምጣት ካልቻልኩ እንግዲህ በምድር 5 ወንድሞች አሉኝ ይላል። ስንት ወንድሞች? ይሄ በነፍስ ነው የሚያወራው። በምንድን ነው የሚያወራው? ሰው በነፍሱ ነው የሚያወራው። ቃለ ምልልሱ የነፍስ ነው። አስተውሉልኝ። በነፍሱ ነው የሚያወራው። ምን ይላል? 5 ወንድሞች አሉኝ ኃጢአት ሰርተው በደል ሰርተው እኔ ወደ መጣሁበት ወደዚህ ወደ ሲኦል እንዳይመጡ አብርሃም አባት ሆይ እባክህን እሱን ላከውና በእቅፉ ውስጥ ያለውን አልዓዛርን ወደ ምድር ላከውና እሱ አስተምሮ እነሱ ወደ እኔ እንዳይመጡ ወደ ደገኛው ወደ አንተ እቅፍ ወደ እግዚአብሔር መንግሥት እንዲፈልሱ እባክህን አድርግ ብሎ ለምነው። የሚለምነው በነፍስ ነው። በምንድን ነው? በነፍስ ነው የሚለምነው። አስተውላችኋል አላችሁ? በነፍስ ነው የሚለምነው። ከዚያ አብርሃም ምንድን ነው የሚለው? ሰው አመፀኛ ከሆነ ማንንም አይሰማም። ሰው ልቡ ከሻከረ ማንንም አይሰማም። ሰው ልቡ ከጨከነ ማንንም አይሰማም። እልህኛ አመፀኛ ከሆነ ማንንም አይሰማም። ወገኖቼ እግዚአብሔር ልባችንን ያራራልን፣ ያለስልስልን። ጨካኝ ልብ እግዚአብሔር አይስጠን። በጎ ልብ ይስጠን። ንጹሕ ልብ ይስጠን። ቅዱስ ዳዊት እንዳለው አቤቱ ንጹሕ ልብ ፍጠርልኝ እንዳለው ቅዱስ ዳዊት ንጹሕ ልብ ይፍጠርልን እግዚአብሔርን የሚሰማ። አዎ እውነት ነው። እግዚአብሔር ወንጌል ወንጌል የሚሉ በየአስፋልቱ በየሜዳው ስለበዙ እነሱን ሰምተን ከዚህ ጋር ወዳድረን ከሆነ እኔ በጣም ነው የሚያሳዝነው። አያችሁ በየአብያተ ክርስቲያናቱም ስንሰማ እንደዚህ እየሆነብን ልባችን እየጨከነ እንዳይመጣ በጣም ነው የሚያሰጋው ይሄ። ታዲያ አብርሃም እንግዲህ እነዚያ 5 ወንድሞች በምድር ቤተ ክርስቲያን ቅዱሳት መጻሕፍት አሉላቸው። እነሱን ይስሙ። እነሱን አልሰማ ያሉ ከሙታን አንዳች ሰው ተነስቶ ቢሄድ አይሰሙም ማለት አይከብድም? ከብዳላ በጣም ይከብዳል። በጣም ይከብዳል። ያቺ የነዌ ነፍስ ሽሽቷ በክረምት የሆነባት ነፍስ ነች። በክረምት የሆነባት ፍሬ አልባ የሆነች ባዶ ሆና የሄደች ወደ እግዚአብሔር ሄደች ፍርድ የተቀበለች ነፍስ ነች። ፍሬ አልባ ሆኖ ከመሄድ አማኑኤል አምላካችን በምሕረቱ በቸርነቱ ሁላችንን ይጠብቀን። እግዚአብሔር ልጆች ያው እኛ እንበርታ እንጂ እግዚአብሔር ድካማችንን ወደ በጎ መቀየር የሚችል አምላክ ነው። ምናችንን ይቀይራል? እየደከመን እልህኛ ልብ አይኑረን እንጂ እግዚአብሔር እኛን ሊያድነን ምክንያቱ በጣም በጥቂት ነገር እግዚአብሔር ያድናል። በትንሽ ነገር በሽርፍራፊ ጸሎት እግዚአብሔር ያድናል። እግዚአብሔር ሁኔታዎችን የሚቀይር አምላክ ነው። የሚለውጥ አምላክ ነው። በእኛ ልብ ውስጥ በጣም ሰማይ የሆነውን ነገር ማን መቀየር ይችላል? ለማን ይቻለዋል? እግዚአብሔር። በሰው ዘንድ የማይቻል በማን ዘንድ ይቻላል ይላል? በእግዚአብሔር ዘንድ ይቻላል። እግዚአብሔር የማይቀይረው ምንም ነገር የለም። ሞታችንን ወደ ሕይወት መቀየር ይችላል። እኛ ብቻ ምንድነው ከኛ የሚጠበቀው? እግዚአብሔርን ለመስማት ልባችንን ቅርብ ማድረግ ይፈልጋል። ከሱ ጋር ለመነጋገር ልባችንን ቅርብ ማድረግ ይፈልጋል። ይኸው እግዚአብሔር በምክንያት የሚያድናቸው በጣም ከስጋ ፈተና እንኳን በምክንያት እግዚአብሔር ያድናል። እኔ ይኸው እግዚአብሔር በምክንያት እንዴት ያድናል መሰላችሁ? አንድ ጊዜ እንደዚህ ሆነ። ሌሊት ወደ አዲስ አበባ ለመሄድ ታውቃላችሁ፣ ይሄ ሌሊት መኪና እሱን ልንሳፈር እኔ በግሌ ልሳፈር። ከዛ የደወልኩለት ሰው ስልኬን አልመለሰም። ቁም ያለኝ ቦታ ላይ ሄጄ ቆምኩኝ። ስቆም አንድ መኪና መጣ። በሱ መኪና ተሳፈሩ። ሰውየው ወጣ ካለ በኋላ ምነው ጠፋ ብሎ ደወለልኝ። አይ በቃ አንተ ትመጣለህ ብዬ እንግዲህ ሌላ መኪና ውስጥ ገባሁ አልኩ። እሱ ደግሞ ቀድሞን ወጥቶ ሄደ። መንገድ ላይ ችግር ገጠመ፣ አደጋ ገጥሞ ያ መጀመሪያ ደውዬበት የነበረ መኪና ወልቆ ተገልብጦ ሰዎች አለፈው ደግሞ እኔ የተሳፈርኩበት ሌላ መኪና መጣ ብዬ
በጣም የተገረምኩበት የተደነቅኩበት ነው። ያው አሁን እኛ ስለበቃን ተርፈን ወይም ሌላው ኃጢአተኛ ስለሆነ ሞቱ አይደለም። ያው ሞት እንደሆነ የሚቀር ጉዳይ ነው፣ አይቀርም አይደለም፣ ለሁላችን የሚመጣ ሀቅ ነው። ነገር ግን አንዳንድ ጊዜ ባልጠበቃችሁት መንገድ እንዴት እንደሚያልፍ እግዚአብሔር ነገሮችን እንዴት እንደሚቀይር ልብ ብላችሁ እግዚአብሔርን ተመልከቱ ወገኖቼ፣ በጣም አስተውሉ። ሌላው አንድ ሰው በጣም ነገሮችን ሁሉ ለበጎ እያደረገ ይወላችሁ መጽሐፍ እንደሚል ይኸው ነገር ሁሉ ለበጎ እንዲደረግ እናውቃለን አይደል የሚለው መጽሐፍ። ለበጎ ነው ይላል። በሁኔታዎች ሁሉ ከሰዎች ጋር ሲገናኝ እንደው ቋንቋው ሁሉ ለበጎ ነው የሚል ነው። ለምን የሚል ነው? ለበጎ ነው። እንዴት አደርክ እንኳን ሰዎች ሲሉት ደህና ነህ፣ ደህና አድሬያለሁ፣ እግዚአብሔር ይመስገን፣ ለበጎ ነው ይላል። በነገሮቹ ውስጥ ሁሉ ለበጎ ነው የሚል ቋንቋ አለው። ምን የሚል ቋንቋ አለው? ለበጎ ነው የሚል። እያችሁ እናንተ እኛ በጣም ብዙ ነገር ሆነብን። ተበሳጭታችሁ የምታውቁበት ጉዳይ ተቀይሮ አያውቅም። እንዴት እንደዚህ ሆነ ብላችሁ በጣም ተበሳጭታችሁ ሳምንት ሳይሞላው ነገሩ መልኩን ቀይሮ ያገኛችሁት ነገር የለም? አይቀየርም? ይቀየራል። በጣም ይቀየራል። አታውቁትም። ለካስ እኔ ደካማው ካየሁት በላይ አባቴ አማኑኤል ያየልኝ ስለበለጠ ነው አላላችሁ? በልጦ አላያችሁ? አልፎ አላያችሁ? ያ ሰው የሚሰራበት አካባቢ ትልቅ አዳራሽ ነው። ንግድ አለ። ገበያ አካባቢ ነው። ገበያ አካባቢ ያው ፍየሎች ምናምኖች የሚበዙበት ነው። ምሳውን በዳንቴል ቋጥሮ ይመጣል። ምግብ ይበላል። እዚያ ቁጭ ብሎ ከጓደኞቹ ጋር ሊበላ ቁጭ አለ። ሰው ሁሉ ለበጎ ነው ይለዋል። መጣች አንዲት ፍየል እየሮጠች መጣች። እንደዚህ ክረምት ወቅት ነው። ከፍተኛ ነፋስ አለ። አካባቢውን ይንጠዋል ነፋሱ። ታዲያ እዚያ ቁጭ ብሎ ምሳ ሊበሉ እንዳሉ ፍየሎች በዚያ በለው የእሱን ምሳውን ከነዳንቴሉ ተሸክሞበት ሄደ። ፍየሉ ምኑን ወሰደበት? ምኑን? ምሳውን፣ ዳንቴሉን ለብሶ። ሰው ሁሉ ሳቀበት። ድሮም እንዲህ አይነት ሰዎች ለበጎ ነው ምናምን ካሉ በቃ ቅጽል ስም አላቸው። የዋናቸው፣ ደግናቸው፣ እግዚአብሔር ይታይባቸዋል። ሰው ይዝናናባቸዋል። ሰው ሁሉ ሳቀበት። ለበጎ ነው ተወሰደበት ምናምን ብሎ አሁንም ሲወጣ ለበጎ ነው አለ። ለምንድን ነው አለ? ለበጎ። እስቲ ቆይ አሁን ሳህኑን እንኳን ባገኝ ብሎ ፍየሉ በሄደበት አቅጣጫ እየሮጠ ተከትሎ ወጣ። ነገራቸዋለሁ። ከፍተኛ አውሎ ነፋስ አለ። የሚበሉበት ቦታ አዳራሽ አለ። ወዲያውኑ እሱ ወጥቶ ፍየሉን ፍለጋ እንደሮጠ ከፍተኛ ነፋስ መጣና ያንን አዳራሽ ደረመሰው። እዛ ውስጥ ያሉ ሰዎች የሞቱም አሉ፣ የተጎዱም ሰዎች ተገኙ። ይህን ሰውዬ እግዚአብሔር ለበጎ አድርጎ አትርፎታል አላተረፈው? ምሳውን ወስዶበት ለጊዜው ከሚደርስበት ጉዳይ አትርፎታል አላተረፈው? ይኸውላችሁ አሁን ይሄ ተአምር ነው። እንደዚህ አይነት ድንቅ ነገሮች ይደረጋሉ። እኛ ተአምራት ተከትለንም የምንሄድ አይደለንም። ነገር ግን እግዚአብሔር የሚሰራውን ነገር ብቻ ለይተን ለማየት ነው። አያችሁ፣ ዋናው የክርስትና መሰረታዊው አስኳል ብለን የምንለው የነፍስ ጉዳይ ነው። ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን ይሰጥሃል፣ ታገኛለህ፣ ይሞላልሃል፣ ና እዚህ ጸልይልሃለሁ፣ ና አምጣ ጄን ጭንልሃለሁ፣ በቃ ከዚህ በኋላ ሞልቶልሃል፣ ጌታ እንዲያደርጎልሃል በዚህ አትልም። በፍጹም ይሄ ጉዳያችን አለ። እሱ ተጨማሪ ነው። እሱ ምንድን ነው? አዎ ጽድቁን መንግሥቱን ሽው ነው የሚለው። እናንተ መንግሥቱንና ጽድቁን ምን በሉ ፈልጉ፣ እሹ። ሌላ የተባለው እንጀራ፣ ሌላ ትዳር፣ ሌላ ቁጥር ስፍር የለም። ሌላ ቤት፣ ሌላ መኪና፣ ሌላ ምናምን በዚህ ምድር ላይ ያለው ነገር በሙሉ ሌላው ተብሎ ተነግሯል። ምን ተብሎ ተነግሯል? ሌላው ሁሉ ምን ይላል? ይጨመርላችኋል። ምንድነው እሱ? እንደ ዳራጎት፣ እንደ ተጨማሪ ወይም እንደ ቦነስ የሚጨመር ነገር ነው። የክርስቲያን አይኑ ነፍሱ ላይ ነው። ከእግዚአብሔር ጋር መጣበቅ ነው። አልለቅህም ማለት ነው። ባርከኝ ብሎ ከእርሱ ጋር መሆን፣ በስርዓት መኖር፣ በልክ መኖር። እንደዚህ የሆን ብናጠፋ እንኳን ቤተ ክርስቲያን ምን ትላለች? ትናንት እንዳለ ካህናቱ ይመጡና ይናዘዛሉ። እግዚአብሔር ይፍታ ይላሉ። በደላችንን ያስተሰርያሉ አይደል? ግን ብንሞት እንኳን የቤተ ክርስቲያን ውለታ አይረሳም። ብንሞት ምን ታደርጋለች? ትጸልያለች። ምን ትላለች? ትጸልያለች። ምን አድርጋ? አምጥታ እዚህ ቤተሰብ እንኳን ዝም ስላልን የራቀን አስከሬን ሆነን የቀረነው
ቤተሰብ ርቆ እዛ ሲያለቅስ ካህናቱ ተቀብለው ምን ይላሉ? ንገሩኝ፣ ምን ያደርጋሉ? ጸልያሉ። ጸሎተ ፍትሐት ያደርጋሉ። እያች ጸሎተ ፍትሐት ምን ብለው? ነፍሱን ማርልን፣ ነፍሷን ማርልን። ነፍሰ ገብሩ ወእገሌ ነፍሰ ዓመቱ ሴት ስትሆን አገልጋዩ ባሪያው አገልጋይ ሴት አገልጋይ ዓመት ትባል ነፍሰ ዓመቱ እገሌ ነፍሷን ማርልን